ግሩም ኤርሚያስ በአዲሱ ፊልሙ መነጋገሪያ ሆኗል። ነገር ግን ከስኬቱ ጀርባ ከሞት ጋር የተጋፈጠበትን ያልተነገረውንና አስደናቂውን እውነት ስንቶቻችሁ ታውቃላችሁ? እውነቱን ለመስማት ሁላችሁም ዝግጁ ሁኑ። ይህ ታሪክ በጣም የሚያስደነግጥና አስደናቂ ታሪክ ነው። ይህንን ቪዲዮ እስከ መጨረሻው ብትመለከቱት ግሩም ኤርሚያስ ፊልሙን በሚሰራበት ወቅት ያጋጠመውን አስደናቂና የሚያስደነግጡ ነገሮችን አብረን እናያቸዋለን። ከዛም በተጨማሪ በዚህ ቪዲዮ ላይ አስቂኝ፣ አዝናኝ፣ አነጋጋሪ የተለያዩ ቪዲዮዎችን ሰብስበን መጥተናል። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የኛ ቤተሰብ ይሁኑ። አሁን ወደ ቪዲዮ እንግዲህ ቤተሰቦቻችን በመጀመሪያ የምንጀምረው በቪዲዮ መጀመሪያ ላይ እንደነገርኳችሁ የግሩም ኤርሚያስ ዶሎቪያ የሚለውን አዲሱን ፊልሙን በሚሰራበት ጊዜ ያጋጠመውን ነገር ከራሱ አንደበት እንሰማለን ማለት ነው። ወደ ቪዲዮ። ዶሎቪያ ፊልም በገጠመኞች የተሞላ ነው ብል ያጋነንኩ አይመስለኝም። ፖሴቶ የሚባል አለ። በገመድ ነው የሚገባው እና እዛ ውስጥ ተገብቶ እንዴት ነው የሚቆፈረው? እንደዚህ ወደ ታች ይቆፈራል። ከዛ ወደ ጎን ነው፣ ከዛ ወደ ታች ወደ ጎን እንዲያለ ነው፣ ዚግዛክ እየመታ ነው ያ የሚፈልገበት ቦታ የሚደረሰው እና የመጀመሪያው የምንገባበት ፖሴቶ ይባላል እና እዛ ውስጥ ገብተን እንትኑ ከተደረመሰ በኋላ ለመውጣት የሚደረግ ትግል አለ። ካራክተሮች የሚያደርጉት ትግል አለ እና እሱን እየሰራን ከላይ በጣም ብዙ ናዳ ነበረ፣ የአፈር ናዳ ይላል እና እኔ ቀና ብዬ የማወራበት አለ፣ ዳያሎግ አለ። እሱም ብዬ ዝቅ ስል ለካ ከእንትኑ ጋር የተቀላቀለ ድንጋይ ደርሶ እዚህ ላይ ቋ አደረገኝ። እግዚአብሔር ነው ያወጣኝ። እንደዚህ ቀና ብዬ እያወራሁበት ባለበት ሰዓት ላይ ቢሆን ምናልባት ከፍተኛ አደጋ ሊያጋጥመኝ ይችላል ብዬ አስባለሁ። ከ2-3 ሰዓት በላይ ውሃ ውስጥ የመቆየት አጋጣሚዎች አሉ። ከዛ ብርዱና የዝናብ ውሃ አንድ ላይ አብረው ሲሆኑ እንግዲህ የሚፈጥረው ሰውነት ላይ የሚፈጥረው መንቀጥቀጥ በጣም የተለየ ነው እና የሆነ ሰዓት ላይ የምናገራቸው ነገሮች ራሱ ከጥርሴ ጋር እየተጋጩ ከባድ ነበር በጣም። ለምሳሌ ካራክተሩ ምግብ ያጣል፣ ውሃም የሚጠጣው ያጣል። ይሄንን ስሜት ለመጫወት ለምሳሌ ሆዴ ሞልቶ ወይም ደግሞ ውሃ እየጠጣው ይሄንን ስሜት መጫወት ሰውነቴም ያ ነገር ሪያክት ሊያደርገው ይችላል፣ ሊያስታውቅ ይችላል አይደል? እንደዚህ በትወና የምታመጪው ነገር አለ። ልክ ካራክተሩ የሚፈልጋቸውን ነገሮች በጠቅላላ መሆንን ይፈልጋል እና ያው እንግዲህ ቤተሰቦቼ እንዳያችሁት ነው ከ2 ሰዓት ምናምን በላይ ውሃ ውስጥ የመቆየት ሲል ነበረው። እንደዛ የቆዩበት እንትንም ነበረ። ጭራሽ ድንጋይ ቪዲዮ እንደዚህ አንድ ሲንቀርጸው ሲመለሱ ድንጋይ መጥቶ የነበረ እዚህ ላይ አለ። አስባችሁታል? እዚህ ላይ በመታት ጭንቅላት ከአንገት በላይ የሆነ ምት በጣም አስጊ ነው። ምት ጭንቅላት በላይ ከአንገት በላይ የሆነ ምት በጣም አስቸጋሪ ምት ነው። ብዙ ነገሮችን እስከ ሞት ድረስ ሊወስድ ይችላል። ፈጣሪ ይመስገን ጠብቆታል። እሱንም ፈጣሪ ጠብቆኛል ብሏል። እሱም ልክ ነው እና ፊልሙ በጣም አነጋጋሪ ሆኖ ይታያል። ብዙ ቦታዎች ላይ እየታየ ይገኛል። እኔ አላየሁትም፣ እውነት ለመናገር እኔ ፊልሙን አላየሁትም። ምክንያቱም እኔ ባለሁበት ከተማ ላይ እየታየ አይደለም። ስለዚህ ያያችሁት ሰዎች እስቲ ፊልሙ ምን አይነት ነው? እንደተወራለት በጣም የሚያምር ነው ወይስ ተጋኗል የሚለውን ነገር ኮሜንት ላይ ጻፉ። አሁን ደግሞ የምንቀጥለው በጣም ሳቅን ቢጭሩ የሚያዝናኙ በዛ ላይ ደግሞ የሚያስተምሩ ቪዲዮዎችን ሰብሰብ አድርገን ይዘን መጥተናል። የትም እንዳትሄዱ፣ ፈንድሻችሁን ያዙ፣ የሚጠጣ ነገር ያዙና ኮምኩሙት። ቪዲዮ ላይክ ማድረግ እንዳትረሱ፣ ሰብስክራይብ ያደርጋችሁ። ወደ ቪዲዮ ባሌ ነው እንጣስ ያው ሁሉ ነገር አስፈላጊ ነው። ምን ችግር አለው? የኔ ፍቅር አይታየም እኮ ያለው ማምናል ይላል። አይታየም። እነዚህ ግስጥ አድርገው ማለት ነው። አምንሻለሁ። ማመን አይማላም አምነኝም እንጂ ላንቺው ደህንነት ነው። ላንቺው ደህንነት ነው። በቃ ደርሽ ይመጣል። በእናትህ ተወኝ። ምን ያከታተለኛል? እኔና አንቺ ብቻ ደህና ጭራሽ በጀማል የሚጠጋት ሰው ካለ ማለት ነው ከኋላ ሄደ ማጅራቱን ነክሰን መግደል ነው። ለሁላችሁም ብራችሁ ይሰጣችኋል። ቫምፓየር ዲያሪሲዳ እዛ ጋር ያለው ሰው ሊያወራት ይሆን እንዴ? አስብለን ነው ሲኗን እኮ ይፍጠራል። ግንብ ጥብስ። እሺ ማይ አንተ ነው ባለቀው ወይ ስልክ ነው እንዴ? አይ ለቆ እኮ ይሄ ያሟል እንዴ? እንዲህ ሚስቶቻችሁን ማታምኑ ባሎች፣ ኧረ ተው፣ ፍቅር አይጠራጠርም ይላል መጽሐፉ ራሱ። ኧረ ተው እንደዚህ ኦቨር የሆነ ነገር ጥሩ አይደለም። እኔ ተናግሬያለሁ። ባልና ሚስት ላይ አገባኝም፣ እሱን መምከርም መገሰጽም አልችልም። እዛ ነገር አልደረስኩም። ግን ኖርማል ሪሌሽንሺፕ ላይ ያላችሁ ሰዎች እረፉ፣ ብታርፉ ነው የሚያዋጣችሁ። ምን አይነት ቪው ነው? ለምን እየተመሰለሽ ነው? 58ኛ ፎቅ ላይ ነውና የሚገርም
ማለት በህይወቴ በዚህ ደረጃ እንደዚህ የሚያምር ቪው ካየው ቆይቻለሁ። ቆይታ ሰራችሁ ፎቁ ማለት ነው ያያችሁት? እንዲሁ መቼ ነው የሚፈቱን እነዚህ የሆነ የድር ደጋፊዎች? አካባቢ ላይ ያለው የሆነ መረጋጋት፣ ሰላም የሆነ እንደዚህ ትንፍስ ትላላችሁ። ይሄንን ቪው እያያችሁ እንዲሁ በቃ ግርም ስላለ ነው ቪው። ያው እናንተም ከዚህ በፊት እንደዚህ አይነት ቪው አይታችሁ ሊሆን ይችላል። ግን አይታችሁ ማታውቁ ከሆነ ይሄ በጣም ምርጥ ቪው ነው የምትሉ ከሆነ ማሳውቁኝ። እንዲሁ ያዩትን ነገር ላጋራችሁ ይሄው የኛ ጨጓራ ተላጠ አንድ ቀን በቃ አላደ ቶሎ ተመስገን። እኔ በጣም ሲነጋ ረሳዋለሁ። ጥሩ ነው ኳስ እንደዛ ነው መሆን ያለበት። ያን ያለው ወብረብና ሌሉባችሁ ለብዝናና ተጠቀሙት። ግን ፍቱን የዩናይትድ ደጋፊዎች የምታዩ ዩናይትድ ደጋፊዎች እሺ በቃ እምቢኝ እያልን ነው እኛ አይደል? ህመማችንን አትቀስቅሱብን። ደግሞ ገና ነው አላለቀም። ይሄን አትደሳሰቱ እንዴ! ኧረ በስመ አብ ይሄን ደስተኛ አትሁኑ። የራሳችሁን እዩ። እኛን ፍቱን በቃ እንዴ! ብዙ አመት የሰሩት ጥበቃዎች አስተማሪ ሲሆኑ ኦኬ ማጨስ እዛ ጋር ኧረ ማጨስ እዛ ጋር አንተ አይቻለሁ። ድጋሚ ትመጣታለህ። ቆይ ኧረ አስተምሩ ልትባለው ኧረ እውቀት ስጡ ልትባለው ምን ነው አንተ የጉድ ፍጻሜ ነው እንዴ? ቆይ እዚህ አንተ የምታውቀው እውቀት ነው የምታውቀው እውቀት ነው። እውቀት ጉዳይ ከኔ ጋር ተወራ እንዴ? አንተ ዘበኛ ሆነህ ተጠቃቅተህ ማስተማሩን ከኔ ጋር ተወራ ነው? ይኸው 10 ሲባዛ በ10 በይ ልብ ምትል ጨምርልህ። ይኸው ጨምሮ ጨምነ እነግርሃለሁ 10 ሲባዛ በ10 የሌላ 8 በመስተማሪ ጋር ገጥመሻል። እቺ ሰሞን ያጠላል ደግሞ አንተ ከሰኞ እስከ ዓርብ አይደል እንዴ በቁጥር እያስነሳ ቀልድ ያቀርቡ ተረት አቅርቡ ዘፈኑ ምናምን ትላቸው አስተማሪው ታቆም ነው እንዴና በቃ ትምህርቱ ባይሆንላቸው በዛኛው ሳካላቸው ብዬ ነው። አንተ በቃ ምንድነው ማክስ ምን ላላጠው በቃ አንተ ሙቀት የለም እኔ ሙቀት የለኝም። አዚ ግቢ ውስጥ ምንድነው ደግሞ ከተማሪ ትፋለጫለሽ ነው እንዴ ነው መንገዱን ታሳይኛለሽ። አስራ ያላችሁ አለ አስራ ያላችሁ አለ ታሳይኛለሽ። እኔ ደግሞ አንተ ባለፈው ወንድምን ይዘህ መጥተህ ክፍል ውስጥ ቸግሮት ነው ብለህ ለጋቀም ካገንዘብ ይነገረኛል። አንተ ልጅ በቃ ይመጣ ወንዴ ነው ተሰራለ በቃ እንደበስኔ ነይ ያመር አንተ ሁሉ አይደለም ሁሉ በጣም እውቀት ያላቸው ምን ያላቸው አስተማሪዎች አሉ። ይሄ የሆነ ፈን መፍጠር ነው ይገባኛል። ግን ፈን መፍጠሩ ጀርባ ባለፈ ደግሞ አሉ እንደዛ የሚፈጠሩ ነገሮች አሉ። ባይዘውች አሉ እንደዚህ የሚያደርጉ ሰዎች ሊኖሩ ይችላሉ ከስንት አንድ። ግን አስተማሪዎቻችን ወይም ባንድ ቦሎት አስተማሪ ምክንያት አስተማሪ እንዲህ ነው ባንድልም ቀሉ ግን በጣም ያበደ ነው። ባምሌ ይመች አባት ልጁ ሲቆጣ እንዴት ነው 0 ከ5 ያመጣው ንገረኝ። አይደለም ማትስ አስተማሪ እኮ ኤክስን ፈልጋት ብሎኝ ቢልስ መጀመሪያ ከጠፋች 48 ሰዓት መሙላቱን እርግጠኛ አትሆንም? እሱ ፈልግ ስላለ ብቻ እሺ ብለህ ትፈልጋለህ? መጀመሪያ እኮ መስቀለኛ ጥያቄ ይጠይቃል። ከመጥፋቷ በፊት በማዕከላችሁ ጸብ ነበረ ወይ? ለመጨረሻ ጊዜ ያያት መቼ ነው እኮ ተብሎ መስቀለኛ ጥያቄ ይጠይቃል። ማቅጦባት ቢሆንስ የጠፋችሁ በምን ታውቃለህ? እኔ ቆይ በአንተ ምክንያት ወላጅ እየተባልኩ መመላለስ አለብኝ? እስረኛ ጥያቄ ራሱ እኮ እንደዚህ አይመላለስም። ትሰማኛለህ? ከዚህ በኋላ እያንዳንዱን የወንጀልን ሪፖርት የውጤትን ሪፖርት ማየት ፈልጋለሁ። እንዴ ዳይ ጨርሻለሁ። ሂድ እንዴ በጣም ያበደ ነው። ባይዘውያችን ለዚህ ኮማንድ ፖስት ውስጥ ምናምን ያላችሁ ልጆች አይ ከተጠቀማችሁበት የሆነ መንገድ ያሳያችኋል። በጣም አሪፍ መንገድ እና እንግዲህ የምርመራ የወንጀል ትራጣሊ ግን ደስ ይላል። ባይዘውያችን ግን ተጠቀሙበት። ቀማሚዋ ጎረቤት ዛሬ ስንት ሽንት ቤት 17 እየተሻለ ነው ጭራሽ። ኧረ በጣም ዛሬማ ደህና ተሽሎኝ ተችላለች። እዚህ ቤት ወይዘሮ አበርቂ አችም አንተ አችም ሰላምሽ እንዴት ነው? ዳንክ እንጥልህ ምናምን ደረቀ? ለነገሩ አይደርቅም ብዬ ነው መድኃኒት ያመጣው እና ጠጣ። ኧረ በእናትህ ምንድን ነው? የዓመት ጎረቤት እኮ ነኝበት። አንተ ሳታውቃት ነው ማውቃት። እናትህ ትወስዳለህ ብያለሁ ትወስዳለህ። ምንም ፊትህን አትዘፍዝፍ። ዝም በይ ይወስዳል ያመልጫት በረኪና ለራሷ ቀበባ ካንቺ ብታጥብ ሴትዮ ድሮም ሰው ሲያስብለት አይ ደደብ ናውስደት አሽተው መጀመሪያ ካንተ መቼ አትትላል። አረ ምንም አይልም። የአዲዳስ ሶል በዝንጅብል ነው የአዲዳስ ሶል በዝንጅብል ነው። ግን የነዚህ ግን አዲዳስ ሶል በዝንጅብል ይለያል። ግን በጣም አሪፍ ናቸው እኮ እንደዚህ ቢቀበቡ ምናምን ነገሮች ቤት ውስጥ ላይ በጣም ነው የሚያድኑኝ። ከአንድ ሁለት ማዘር አድርጋልኝ የሞከርኩት ነገር አሪፍ ነው። ወላ ጎደል አሪፍ ነው። በእኔ በኩል አሪፍ ነው። በእናንተ በኩል ያለው ደግሞ ኮሜንት ላይ ጻፉኝ። ራቅ ካለ ቦታ ስትጭን ያዝልኝ በቃ ደረስ። አዎ ደርሻለሁ። እሺ ጋሽ ስንት ነው ሂሳቡ? ያው 594 ምን 594 ኑሮ ወደዳት ተደርጎ
ከዚህ ጊዜ መጥቻ እንደውም ሳይደስ አላልከኝም ነው። ኧረ አይደለም ጋሼ ምንድነው ከዚህ እዚህ ያው የእነሱ ናቸው እኮ የሚያወጡት ይሳብ። ኧረ ተመስገን እንደውም እኔ እዚህ መድረሴ እኔ ምንም ሁኔታም ደስ አላለኝም። እኔ እንዴ ጋሼ ምን ማለቶት ነው? እኔ ከቆየ በጨ እዚህ ድረስ እኔ ትልቅ ሰው ነው ብያለሁ እንዴ እንደው ቆይ ሂሳቡን ሰሪ እንዴ ሰርቻለሁ ሂሳቡን እንደው ኧረ በቀጥታ አይምባል መንጉር ነው እናንተ አይደለም እኔ ነኝ እንዴ እንትን ያልኩት መንጉር ናችሁ አይምባል ዘረባ እንዴ አይደለም እኔ ምንድን ነው መሸብዬ ምንድን ነው እኔ ሰርተን ነገር እንጂ ከፍያለሁ እግዚአብሔር ይመስገን ቀን በቀን ዘረባ እግዚአብሔር ተመስገን እንደውም መድረሴ አሁን ሁኔታ አላማ ቆይ በጨ ስትለኝ እኔ ዘልዬ ትልቅ ሰው ነው ብዬ ስለመጣ ነው ለምን ኧረ እንዴ አይደረግም እንዴ አይደረግም ትልልቅ ምንም አሁን አንገታቸውን ይዛ ተቀበላቸው ትልቅ ሰው ናቸው ክብር የሚባል ነገር አለ ብላል እንዴ አታርጉ ወጣት ሰርቶ ይግባበት በዚህ በኑሮ ውድነት ሰርቶ ይግባ ናፍጣ ተቋቁሞ ምን ተቋቁመው እየሰሩ አረ ሼም ነው ተው አረ ሼም ነው እጅህን ታጥበና እሺ ሳሙና እየጠበቅኩ እኮ ነው እዛ ላይ አለ እኮ ፈሳሹ አንተ እዛ ላይ አለ አግኝቻለሁ እሺ ውሃ ታጠብ እሺ እታጠባለሁ መድኃኒዓለም በዛው አትረጨውም ተንኮሱ ተው እንጂ ጨርሶት ታጠብክ እንዴ ምንድን ነው እንጂ ውሃ የለም እንዴ የለም ውሃ የለም እንዴ ልጁ ምን ሆኗል እዛ አለ ክፈተው ያኛው ያው ክፈተው አረ ገነጠለው ወይ ጉድ ከላይ አለለ እዛ ጋር ወደ ላይ ክፈተው ናውጣና በጆክ ታጠብ ምን አይነቱ ነው ይሄ ሊሰብርብኝ ነው እንዴ ና አንተ ናውጣና በጆክ ታጠብ ያው ማህቁስ አሳዩ አዛውዶ ዲዲ ማለት ሳይሆን ተንኮሱ ብዙ ነገር አላወቀም እያወቀ አይደለም ግን ከፈታ አድርጎ ባሳየው ነው አለቀ በቃ ገን መተናል ወንጀል ሲሰራዩ ተብለናል አረ ምግብ ነው የትወለም ዘለም ትላለህ ጥፍጥፉ ኬኮኖ ሲሰራያ የትወለም ዘለም ትላለህ ለሰው ነው ሊያውም ለሰርግ ነው አረ ጉዴ ሰው መሆን አረ ሊያምር ነው መሰል ሰው መሆኔ ምግብ ነው ኩነኔ በቃ አማረ ግን ውስጡ በመድኃኒዓለም ብዙ ባይዛዋች ላይ ብዙ ምግብ ቤት ውስጥ ብላችሁ አሪፍ ምግብ አላችሁ ብትሏቸው ቦታዎች ላይ ራሱ ገብታችሁ ውስጡን ዕቃ ቤቱን ማየት የለባችሁ ምግቡ ይዘጋችኋል በጥራት የሚሰሩ ሰዎች አሉ ግን በቃ አብዛኛውን ያየሁት ውስጥ ኪችኖቹ ምናምን አይናችሁን የሚስበው የሆነ ስህተት ሳታዩት ስለዚህ በተቻላችሁ አቅም በውጭ መልታችሁ በዛው እምነታችሁ ነው የሚሻላችሁ በዛው መልታችሁ ጣፋችሁን ይዛችሁ ተርፍ ይሻላችሁ ይሄ ሐሳብ አርቴታ ግባ አይ ሚፈቱና አይደለም እኔ ለአራት ዋንጫ ነበር የምጫወተው ሁለቱም ቢወስዱት ሁለቱ የኛ ነው ከሁለቱ ውስጥ አንዱ ፕሪሚየር ሊግ ይባላል ይሄው ካሳካ ነው 20 ዓመት አልፎናል ፕሪሚየር ሊግ ልበላ ሁኜ እርግጠኛ ጋርዲዮላ የሚባል መጣ በሽተኛ ዋንጫ እበላለሁ ብሎ መጥቶ ኢዜ ሁሌ እንደለመድ ነው ልንሆን ነው ሚዜ ያርሲ አድናቂዎች ደግፉኝ እስከ ጥግ ወደ ነገስንበት ወደ ቻምፒዮንስ ሊግ አራ ዋሞርቴል መረረለም አንዴ እንድገባል በጣም መጨረሻ ላይ በደንብ ስማት ወደ ነገስቱበት ወደ ቻምፒዮንስ ሊግ የሚለው ቦታ ላይ በደንብ ስማት እንድገባል አርቴታ ግባ እኔ ለአራት ዋንጫ ነበር የምጫወተው ሁለቱም ቢወስዱት ሁለቱ የኛ ነው ከሁለቱ ውስጥ አንዱ ፕሪሚየር ሊግ ይባላል ይሄው ካሳካ ነው 20 ዓመት አልፎናል ፕሪሚየር ሊግ ልበላ ሁኜ እርግጠኛ ጋርዲዮላ የሚባል መጣ በሽተኛ ዋንጫ እበላለሁ ብሎ መጥቶ ኢዜ ሁሌ እንደለመድ ነው ልንሆን ነው ሚዜ ያርሲ አድናቂዎች ደግፉኝ እስከ ጥግ ወደ ነገስንበት ወደ ቻምፒዮንስ ሊግ ወደ ነገስንበት ወደ ቻምፒዮንስ ሊግ ሲል እዚህ ነው አባባሉ ሰምታችሁ ታላል ስለዚህ ፈጣሪ ይርዳን በቃ አንዱ ዋንጫ እንበላ ተፋቱን በቃ እንዴ ፍቱ እንጂ እናንተ ደግሞ ወንድሞቻችሁ አይደለም እንዴ ኧረ በስመ አብ
የኔ ቆንጆ ልጅ ደህና ዋልሽ? ወይኔ እግዚአብሔር ይስጥልን። ዝርዝር አላዝም እንዴ አባትሽን ልጄ ታውቂያቸዋለሽ እንዴ? ኧረ እኔ አላውቃቸውም። ሆ ልጄ ይላሉ እንዴ? ና እንሂድ። ውይ በእናትሽ ብር ፈልገው ይሆናል ልስጣቸው። ኧረ እኔ አባቷ ነኝ። ምን አስነክታል? ኧረ ና እንሂድ የኔ ፍቅር። ምን አስለፈለፈ ካበደ ሰው ጋር? ወይኔ ሞባይሌን ረሳው። መጣው ይዤ ና ወደዚህ። ኧረ ነው የሆነ ታውቃለህ። አፍረሽብኝ ነው ልጄ? አይደለም የደሃ ልጅ ናት ብሎ እንዳይተወኝ ብዬ ነው። ነው እስከ መቼ ልትደብቂኝ? እድሜን በድህነት አደግኩ። እንደዛ እንድኖር ካልፈለክ ሂድ ወደ ቤት፣ እዛ እናወራለን። እሺ ሄዳለሁ። እኔ የጎበጥኩት ግን አንቺን ለማቅናት ነበር። አይ ቆይ ጋሺ በእርሶ ውስጥ ራሴን አየው። የኔ ፍቅር መጣ እንዴ? ሰጠሁት አይደል እንዴ? አረ ሂዱ። ልቀቂኝ። ሁሉንም ሰምቻለሁ። ነገ እኔም ባጣ ምን እንደምታደርጊኝ አየው። ጋሺ በእሷ ስም በጣም ይቅርታ። ፈጣሪ ልቦና ይፍጥሎት። ቆይ ቴዲ በጣም ይቅርታ። ይቅርታው ለአባትሽ ይቀድማል። እኔ ማሰብ ፈልጋለሁ። አባዬ በጣም ይቅርታ። ይሁን ልጄ ተነሽ። ሄሎ ወንድሜ ቤተክርስቲያን አንሄድም? ማታ በጣም ያስፈልገኛል እንጂ አሁን እንሄዳለን። ይኸውላችሁ ይሄ ነገር ምን ማለት እንችላለን መሰላችሁ? ከዚህ ነገር ላይ ማለት ነው። አንደኛ ብዙ ነገሮችን አይተናል። አንደኛ የድህነትን አስከፊነት፣ በጣም ተጨቁና ነው ያደገች እህታችን። ማንም አይፈልግም በዘጋችን ድህነትን። ማን የሚወደድ ነገርም አይደለም ድህነት። እሷ አለ አንድ ሲቀጥል ደግሞ ልክ አይደለም። አሁን ፋዘርዮ የሚሰማውን ፊሊንግ ሰው እሷ ላይ መፍረድ አንችልም። ምንም አቅም የለንም በዘጋችን ላይ። አሁን ይሄ ኖርማል ሙቪ ነው፣ ግን መቼም እውነተኛ ነገር የሚደረግ ስለሚኖር ነው የተሰራ። ስለዚህ ነጸብራቁ አይደለ። ግን እሷ መፍረድ ያን እንፍረድባት ባንልም ያን ብንተውም ለሚፈርደው ግን ያማል። አሁን በአባቴው ቦታ ሆናችሁ ስታስቡት መጨረሻ ላይ ይቅርታ መጠየቀው ምናምን በጣም በቃ ቪዲዮውን አላይሰቀም። በጣም ደስ የሚል ነገር ነው፣ ግን እንደዛ መሆን የለበትም። ዞር ብለን ራስን ማየት፣ ዞር ብለን የሆነ ነገር ማድረግ ይሆናል። ምንም የትኛው እውነት ተደብቆ አይቀርም። ስለዚህ ይሄን ያስተምረናል። ይሄ ቪዲዮ በጣም ያበደ ቢሆን በጣም አመሽቶኛል። ጀለስ ስልክ ይደወልለታልና ልጄ እኛ ጋር ነች ምናምን ነገር ይደሳል። ልጄን እንዳትጎዷት የፈለጋችሁትን ያክል እከፍላለሁ፣ ልጄን ንቀቋት በእናታችሁ ምናምን አለ። አንተ ደንቆሮ ከዴኬር ነው ደውል ሰራተኛ ልጄን አምጥታት ነው እዚህ ነች አለች። አላከላችሁ ምናጨሰው ነው የደዳ ቅርት ስብስብ እንደው ይሄን ጀማ ማል ገብታ የምታባላ የምትበታተን አንድ ሴት ትጥፋ። አረ ሴቶች የጣችሁም በሆነ ለማንኛውም መልካም ዳግማ ትንሣኤ። የጋጥን ነው ለሁላችን እንዲህ ነው። እኛ ጋውን የሆነ ሰዓት ነበር ይሄ ነገር በጣም ብዙ ነበር እገታ ምናምን እና እንትን ነበር የሆነ ሰዓት ያስደነግጣል። በቃ ልጅ ወጣ ሲባል ራሱ ያስደነግጥ ነበር። ያ ትራውማ ነው የሚሆን። በቃ የኛ ከተማ ሰውን ይኖርበታል እንደዚህ አይነት ትራውማ በቃ ሁላችን ላይ አለ። እንዲህ ነው በቃ እንዲህ ያለፍንበት ነገር ነው። አግብቶ አይደለም ወልዶ ቢመጣ ራሱ እቀበለዋለሁ። ቢባል ዘመኑ ሜቲ ሰማሽ? ደግሞ ሰውዬሽ እኮ አገባ። ደግሞ እንደዚህ አይነት ቀልድ ጀምርሽ? ሜቲ የምሬን እኮ ነው። ካላመንሽ ቆይ ፎቶ ላሳይሽ። ወይኔ እኔ እናት አሁንም መቼስ ይህን እያየሽ ስለሚወደኝ ነው አትይኝም አይደል? ይወደኛል። እኔ በሱ በጣም እርግጠኛ ነኝ። ደግሞ ነግሮኛል። እሱ ድሮ ነዋ። አሁን እሱ የራሱ ህይወት አለው፣ አግብቷል። አይጂ ታዛዝኛለሽ እኮ። ጭራሽ እኔ ነኝ ማሳዝነው? የምታየውን ነገር ሁሉ አትመኝ። ይሄ እኮ ውሸት ነው። አይደለም፣ እውነት ነው። እኔ እሱን አውቀዋለሁ። ቢያገባት ራሱ ምክንያት አለው። እና አግብቶን ቢመጣ እቀበለዋለሁ እያልሽ ነው? አግብቶ አይደለም ወልዶ ቢመጣ ራሱ እቀበለዋለሁ። እንዴ ሜቲ በሴ ረስቼዋለሁ ብለሽ ነበር። የረሳሁት መስሎኝ ነው። ጭራሽ እውነቱን እንድነግርህ ነው አይደል የምትፈልገው? አንተን ሳቅፍ አይኔን ጨፍኜ እሱን እያቀፍኩ እንደሆነ ለራሴ አሳምኜው ነው ማቅፍ። እሺ ደግሞ ስሚ፣ የእሱ መሄድ መቀበል ካቃተሽ መምጣቱን ነሽ። ይመጣል፣ እጠብቀዋለሁ። የዘውትር ጸሎቴ እኮ አምላኬ እሱን እንዲሰጠኝ መማጸን ነው። ምናልባት የሱ ጸሎት እሷን አታሳየኝ ሆኖ የሱ ጸሎት እየተሰማለት ቢሆንስ? እናንተ ምንም አይገባችሁ። ወይ ይሄ ፍቅር ነው እብደት? ስሜቷ እረዳታለሁ። እኔ እሷን በማፍቅራት ልክ ነው እሷ እሱን ታፍቀው ደግሞ ትመጣለች። እናንተ ጤነኞች አይደላችሁ።
ጋይስ ዛሬ ሀሳብ የሰጠንባቸው ያላቸው ቪዲዮዎች በጣም ደስ ይላሉ፣ በጣም ያስተምራሉ። ይሄኛው ግን በጣም ታፍ ነውና አላውቅም ምን ማለት እንደምችል። ግን እንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች ፈጣሪ ይርዳችሁ። ምን ማለት አይቻልም። ሪሌሽንሺፕ ከባድ ነው። እንደዚህ አይነት ነገሮች ውስጥ መሆን ሀሳብ ለመስጠት ብዙ ሀሳቦች የምሮ ላይ እየመጡ ነው። ግን እኔ የምናገረው ሀሳብ ልክ ላይሆን ይችላል እንደዚህ ነገር። ስለዚህ እናልፈዋለን፣ የገበራ ሀሳብ እናልፈዋለን። ግን ብቻ እንደዚህ አይነት ውስጥ ያላችሁ ሰዎች ፈጣሪ እናንተን ይጠብቃችሁ፣ ወደ ትክክለኛው መንገድ ያወጣችሁ። ሌላ በዚህ ነው ላግዛችሁ ብችለው፣ እንደዛ በመበጌት ነው ላግዛችሁ ብችለው እኔ ማለት ነው። እንደኔ ግን ቪዲዮ በጣም ያበደ ነው፣ ሀሳቡ ምኑ በጣም ያበደ ነው። በጣም ተመችቶኛል። ያው እንግዲህ ቤተሰቦቼ ለዛሬ ነበረና አስቂኝ አዝናኝ አነጋጋሪ ቪዲዮ ይህንን ይመስሉ ነበር። እንደወደዳችሁ ተስፋ አድርጋለሁ። ከወደዳችሁት ቪዲዮ ላይክ አድርጉት። ይሄን ቤተሰብ መቀላቀል የምትፈልጉ ከሆነ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን የኛ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮን ከምታዩት ሰዎች ወደ 85% የምትሆኑ ሰብስክራይብ እንድሳታደርጉ እንደምታዩ የዩቲዩብ አልጎሪዝም ሀሳቡ ያሳያል ማለት ነው። ስለዚህ እናንተ ይሄን ቪዲዮ ሰብስክራይብ እያደረጋችሁ በማየት እኔን ወንድማችሁን ደግፉኝ። በቀጣይ በአዲስ ቪዲዮ እስክንመለስ ድረስ ፒስ